ውዳሴ ዘዓርብ ወዳሴ በዓርብ ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ ይላል። ቃለ ጸሐፊ ነው። በዕለተ ዓርብ የሚነበብ የሚተረጎም የሚጸለይ ሲል ነው። እሱ ግን ምስጋናዋን ቡርክት አንቲ ብሎ ይጀምራል። በዚህም ዕለት ደናግልን አስከትላ ትመጣለች። ቡርክት አንቲ እማንስት ከሴቶች ተለይተሽ መርገመ ሥጋ መርገመ ነፍስ የለብሽ በረከተ ሥጋ በረከተ ነፍስን እያማለልሽ የምታሰጭ ነሽ። ወቡሩክ ፍሬ ከርስኪ የማኅፀንሽ ፍሬ ጌታችን ኢየሱስ ክርስቶስም መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋ በረከተ ነፍስን የሚያድል ነው። ኦ ማርያም ድንግል ወላዲተ አምላክ ዘእንበለ ርኩስ አምላክን የወለድሽ ድንግል ማርያም ሰረቀ ለነ እምኔኪ ፀሐየ ጽድቅ ድንግል ዘእንበለ ርኩስ ሰረቀ ዘእንበለ ርኩስ ብሎ ይገጥሟል። ፀሐየ ጽድቅ ጌታ ከአንቺ ተወልዷልና ውእተ አሚረ ይሰርቅ ፀሐየ ጽድቅ ወሕይወት ታሕተ ክነፊሁ ካለው ከነቢዩ አያይዞ እንዲህ አለ። ወአቅረበነ ታሕተ ክነፊሁ ወአቅረበነ ታሕተ ክነፊሁ በክንፈ ረድኤቱ አቀረበን። ክንፍ ያለው ስልጣን መለኮት ረድኤት መስቀል ሐዋርያትን ነው። የቆቅ አውራ ማልዶ ተነስቶ ይጮሃል። ቆቅ ይነቁ ያስተጋብ ዘእወለደ እንዲልም የቆቅ ገላግልት አባታቸው መስሏቸው በአንድ ተሰብስበው ሲለቅሙ ያረፍዳሉ። በቀትር ጊዜ ቀና ብለው አይተው አባታቸው እንዳልሆነ አውቀው ጥለውት ይበተናሉ። የቆቅ አውራ የተባለ ዲያብሎስ ነው። ማልዶ ተነስቶ እንደ መጮህ አዳምና ሔዋንን በገነት አዳምና ሔዋንን አስቷልም። የቆቅ ገላግልት አባታቸው መስሏቸው በአንድ ተሰብስበው ሲለቅሙ እንደማርፈድ 5500 ዘመን ኃጢአት ሲያሰራቸው ጣዖት ሲያስመልካቸው ኖሯል። በቀትር ጊዜ ቀና ብለው አይተው አባታቸው እንዳልሆነ አውቀው ጥለውት እንደመበተን ጌታ ሰው በሆነ ጊዜ እርሱን ጥለውት በጌታ አምነዋልና እንዲህ አለ። እስመ ውእቱ ፈጠረነ በእንተ ተፈጥሮ በሐዲስ ተፈጥሮ ፈጥሮናልና ሰአሊ ለነ ቅድስ በእንተ ተፈጥሮ በሐዲስ ተፈጥሮ ከፈጠረ ልጅ ጽሪት በድንግልና አስተሩት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። ለኪ ለባህቲትኪ ኦ እግዝእትነ ወላዲተ አምላክ አምላክን የወለድሽ እመቤታችን አንቺን ብቻሽን እመብርሃን አንቲ የብርሃን እናቱ ነሽና ነአብየኪ በስብሐት ወውዳሴ በአፋ በውስጥ በስጋ በነፍስ እናከብርሻለን እናገንሻለን። ቡርክት አንቲ ቡርክት አንቲ ከሴቶች ተለይተሽ መርገመ ሥጋ መርገመ ነፍስ የለብሽ በረከተ ሥጋ በረከተ ነፍስን እያማለልሽ የምታሰጭ አንቺ ነሽ። ተአብይ እምሰማይ ከሰማይ ትበልጫለሽ። ወተከብሪ እምድር ከምድርም ትበልጫለሽ። ሰማይና ምድር የማይችሉትን እርሷ ችለዋለችና በሥጋማ እነዛ ችለውት የለምን ቢሉ እነሱ እሷን ምክንያት አድርገው ነው። እሷ ግን በባህሪዋ ነውና። አንድም ተአብይ እምሰማይ ከመላእክት ትበልጫለሽ። ወተከብሪ እምድር ከደቂቀ አዳም ትበልጫለሽ። አንድም ተአብይ እምሰማይ ከልዑላኑ ትበልጫለሽ። ወተከብሪ እምድር ከትሑታኑ ትበልጫለሽ። ልዑላን ትሑታን ያላቸው መላእክት ደቂቀ አዳም ካለው ይገባል። ወላይለ ኩሉ ህሊናት ከህሊናት ሁሉ በላይ ነሽ አለ። ህሊና ክብሯን አስቦ አይፈጽመውምና። መኑ ዘይክል ነቢበ እበይኪ ክብርሽን ገናናነትሽን መናገር የሚቻለው ማን ነው? ወአልቦ ዘይመስል ኪያኪ አንቺንስ የሚመስል ማን ነው? አንድም ክብርሽን ገናናነትሽን መናገር የሚቻለው የለም፣ አንቺንም የሚመስል የለም። ኦ ማርያም መላእክት ያብዩኪ እመቤታችን ሆይ መላእክት ያከብሩሻል ያገኑሻል። ወሱራፌል ይሴብሑኪ ሱራፌልም ያመሰግኑሻል። እስመ ዘይነብር ዲበ ኪሩቤል ወሱራፌል መጻ ወኀደረ ውስተ ከርስኪ በኪሩቤል በሱራፌል አድሮ የሚኖር እርሱ ሰው ሆኖ በማኅፀንሽ አድሯልና። መፍቀሬ ሰብእ አቅረበነ ሀበ አቡሁ ለዚአነ ሞተ ነስአ ወእንቲአሁ ሕይወተ ወሀበነ ሰውን የሚወድ ሰው የሚወደው እርሱ የኛን ሞት ነስቶ የሱን ሕይወት ለኛ ሰጥቶ ወደ አባቱ አቀረበን። ከራዲዮን የሚባል ጻዕዳ ወፍ አለ። በነገስታት ቤት ይኖራል። ሰው ሲታመም አምጥተው ከፊቱ ያኖሩታል። የሚሞት ከሆነ
የሚሞት እንደሆነ ፊቱን ይመልስበታል፣ የሚድን እንደሆነ ቀርቦ አፉን ካፉ አድርጎ ትንፋሱን ይቀበላል። ነጭ የነበረው ይጠቁራል፣ ብርድ ብርድ ይለዋል። ዋይ ሳይሻ ወደ አየር ይወጣል። ወደ አየር ወጥቶ 3 ሰዓት ዋይ ፀሐይ ሲጸናበት 3 ሰዓት ተመቶ ዋይ ፀሐይ ሲጸናበት ወደ ባህር ይወርዳል። 3 መዓልት 3 ሌሊት በከርሰ ባህር አድሮ የቀደመ ፀጉርን መልጦ ታድሶ ይወጣል። ከራዲ ወፍ የተባለ ጌታ ነው። ድው የተባለ አዳም ነው። ቀርቦ እስትንፋስን እንደመቀበል የአዳምን ባህሪ አድርጓል። ደዌ በእስትንፋስ ወደ እሱ እንደመመለስ የአዳምን ባህሪ ቢያደርግ በአዳም የተፈረደውን መከራ ለመቀበሉ ምሳሌ እግዚእነ ውስተ ኩሉ ጸዋቶ መከራን ተባቲ መከረን ነጸላኢ ነሳ ደዌነ ወጾረ ሕማመን እንዲልም ወደ አየር እንደ መውጣት ወደ መስቀል መውጣት ነው። ዋይ ፀሐይ ሲጸናበት ወደ ባህር እንደመውረድ ወደ መቃብር መውረድ ነው። 3 መዓልት 3 ሌሊት በከርሰ ባህር አድሮ የቀደመ ፀጉሩን መልጦ ታድሶ እንደ መውጣት ጌታም 3 መዓልት 3 ሌሊት በከርሰ መቃብር አድሮ አንድ ወገን ሆኖ ብርሃነ መለኮት ተዋህዶ ለመነሳቱ ምሳሌ ነው። ወሃደገ ለተህላዌ ዘቀዳሚ ገባ ወተመይተ ሀበ ስብሐቲሁ ወክብሩ እንዲል ዘልወቱ ክብር ወስብሐት ክብር የክብር ያለው ሰአሊ ለነ ቅድስ ክብር ካለው ልጅ ጽሪት በድንግልና ሰጡት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳል ለምኝልን። ቡርክት አንቲ ማርያም ከሴቶች ተለይተሽ መርገመ ስጋ መርገመ ነፍስ የሌለብሽ በረከተ ስጋ በረከተ ነፍስን እያማለሽ የምታሰጭ አንቺ ነሽ። ወቡሩክ ፍሬ ከርስኪ የማኅፀንሽ ፍሬ ጌታችን ኢየሱስ ክርስቶስም መርገመ ስጋ መርገመ ነፍስን የሚያርቅ በረከተ ስጋ በረከተ ነፍስን የሚያድል ነው። ኦ ድንግል ወላዲተ አምላክ ምክሆን ለደናግል አምላክን የወለድሽ እመቤታችን የደናግል መመኪያቸው ነሽ። ቀድሞ ወንዶች ሴቶችን ይመኩባቸው ነበር። እናንተ ከኛ ተገንታችኋል እንጂ እኛ ከናንተ ተገንተናልን እያሉ አዳም ሔዋን ከአዳም ብትገኝ ጌታችን ከእመቤታችን ተገንቶ የለምን ብለው የሚመኩባት ሆነዋልና ወበከመ አውጽአ ብእሲ ብእሲተ ዘእንበለ ብእሲት ከማሁ አውጽአት ብእሲት ብእሲየ ዘእንበለ ብእሲ ወሃሎ ዕዳ ላዕለ ትዝምዳ አንስት ወበእንተዝ ኮነት ፈዳይተ ዕዳሃ ለሔዋን እንዲል አንድም ቀድሞ ወንዶች ሴቶችን በእናንተ ምክንያት ሞት መጣብን እያሉ ርስት ያካፍሏቸው ነበር። ጳውሎስ ብእሲ ወብእሲት አሃዱ አካል እሙንቱ በክርስቶስ ብሎ እስኪያስተምር ድረስ በሔዋን ምክንያት ከገነት ብትወጡ በእመቤታችን ምክንያት ተመልሳችሁ ገነት መንግስተ ሰማያት ገብታችሁ የለምን ብለው የሚመኩባት ሆነዋልና አንድም በእናንተ ምክንያት ሞት መጣብን እያሉ መኩባቸው ነበር። በእመቤታችን ሕይወት ተገኝቷልና አንድም በማቴዎስ ወንጌል ያሉ የ5 ጠባባት መመኪያ አንቺ ነሽ፣ መመኪያቸው ነሽ። አንድም ለደናግል አስበ ድንግልናቸውን ታሰጣቸዋለችና ምክሆን ለደናግል አለ። ቅድመ ዓለም ህልው ቅድመ ዓለም የነበረ ተሰብአ እምኔኪ ብሎ የመዋዕል ወፃ እንከርስኪ አብላይ መዋዕል ሲል ነው። ዘመኑን አሳልፎት የሚኖር እርሱ ሰው ሆኗልና ካንቺ ሰው ሆኗልና ካንቺ ተወለደ። ስጋነ ነሳ የኛን ስጋ ነስቶ ወመንፈሶ ቅዱስ ወሃበነ የእሱን ሕይወት ለኛ ሰጥቶ ወረሰየነ እሩያነ ምስሌሁ በዛሂሩቱ ከእርሱ ጋር አስተካከለና አለ በቸርነቱ ብዛት እንድንስተካከል አደረገን ሲል ነው። እምከመ አረይነ ሕማመን የእሪ ክብረ እንዲል አንቲ ተአቢ እምብዙኃት አንስት ከብዙ ሴቶች አንቺ ትበልጫለሽ። እለ ነስአ ጸጋ ወክብረ መብለጥማ አንዲቱስ ከአንዲቱ ትበልጥ የለምን ብሎ ብዙ ጸጋ ክብር ካላቸው ሴቶች አንቺ ትበልጫለሽ። ኦ ማርያም ወላዲተ አምላክ ሀገር መንፈሳዊት ዘሃደረ ላዕሌሃ እግዚአብሔር ልዑል እግዚአብሔር ያደረብሽ ረቂቅ ከተማ እመቤታችን አንቺ ነሽ።
በከተማ ንጉሥ ከነሰራዊቱ እንዲኖር 9 ወር ከ5 ቀን ማኅፀኗን ዓለም አድርጎ አድሮባታልና ሀገረ እግዚአብሔር አላትም። እስመ ዘይነብር ዲበ ኪሩቤል ወሱራፌል በራህኪ ሀቀፍትዮ ለዘይነብር ሲል ነው። በኪሩቤል በሱራፌል አድሮ የሚኖር እሱን በመሃል እጅሽ ይዘሽዋልና ሕፃናትን አናት ይወርድባቸዋል ብለው በመሃል እጃቸው እንዲይዟቸው አንድም በክንድሽ ይዘሽዋልና። ወዘይሴሲ ለኩሉ ዘስጋ በዛሂሩቱ አሐዘ አጥባተኪ ወጠበወ ሀሊበ በቸርነቱ ብዛት ፍጥረቱን ሁሉ በዝናም አብቅሎ በፀሐይ አብስሎ የሚመግብ እርሱ ጡትሽን ይዞ ጠባ። አንድም ሰውን ሁሉ ስጋውን ደሙን ሰጥቶ የሚመግብ እርሱ ጡትሽን ይዞ ጠባ። ዘውእቱ አምላክነ መድኃኔ ኩሉ ይኸውም መድኃኒታችን ፈጣሪያችን ነው። ይርአየነ እስከ ለዓለም ለዘላለሙ ይጠብቀናል። ንስግድ ሎቱ ወንሰብሖ እንሰግድለት እናመሰግነው ዘንድ እስመ ውእቱ ፈጠረነ በጥንተ ተፈጥሮ በሐዲስ ተፈጥሮ ፈጥሮናልና። ሰአሊ ለነ ቅድስት በሐዲስ ተፈጥሮ በጥንተ ተፈጥሮ ፈጥሮናልና። ሰጊድ ሁለት ወገን ነው። አንዱ ከዚህ ከመሬት አንስተህ የፈጠርከኝ ሲል፣ ሁለተኛው በኃጢአት ምክንያት ብስተናከል በንስሐ ዳንከኝ ሲል። ሰአሊ ለነ ቅድስት በጥንተ ተፈጥሮ በሐዲስ ተፈጥሮ ከፈጠረ ልጅ ጽኒት ሰጊድ ከሚገባው ልጅ ጽኒት በድንግልና ስብቶ ቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። ማርያም ድንግል ሙዳየ እፍረት ማርያም ድንግል ሙዳየ እፍረት ድንግል ማርያም የሽቱ መገኛ ናት። ነቃ ፈልፈለ ማየ ሕይወት ነቅ ፈልፈል አንድ ወገን እመቤታችን ማየ ሕይወት ጌታ አንድም ነቅ እመቤታችን ፈልፈል ጌታ ማየ ሕይወት ልጅነት ሀደ ጉን ሊተ ነቃ ማየ ሕይወት ወከረዩ አዘቅተ ዘይረከብ ማዩ እንዳለ ኤርምያስም ፍሬ ከርሳ አድኃነ ኩሎ ዓለመ የማኅፀኗ ፍሬ ጌታችን ኢየሱስ ክርስቶስ ሰውን ሁሉ አዳነ። ወሰዓረ እምኔነ መርገመ ከእኛም መርገመ ሥጋ መርገመ ነፍስን አጠፋልን። ወገብረ ሰላመ ማእከሌነ በመስቀሉ በመካከል ሆኖ በመስቀሉ አንድነትን አደረገልን። ወገብረ ሰላመ በደመስቀሉ እንዲል ወበትንሣኤሁ ቅድስ አግብኦ ለብሲ ዳግመ ውሰገነት ያልተካከለ ዳግመ ነው ለመውጣታቸው መግባታቸውን ዳግመ አለ። አንድም የተካከለ ዳግመ ነው ቀድሞ ለመግባታቸው ኋላ መግባታቸውን ዳግመ አለ። በልዩ ትንሣኤው ዳግመኛ አዳምን ዳግመኛ ወደ ገነት መለሰው። በልዩ ትንሣኤው አለ ከነአልዓዛር ትንሣኤ ሲለይ ነው። የነዛ አስነሽሻል እሱ ግን በገዛ ስልጣኑ ነውና። ወተንሳይኩ በስልጣን በቴ እንዲል አብ አንስኦ መንፈስ ቅዱስ አንስኦ ቢል ሪናቸው መናገር ነው። አንድም የነአልዓዛር ትንሣኤ በብሉይ ሥጋ ነው፣ የእሱ ግን በአዲስ ሥጋ ነውና። አንድም የነአልዓዛር ትንሣኤ ሞትን ያስከትላል፣ የእሱ ግን ሞትን አያስከትልምና ዳግም ሞት የለበትምና። አንድም የነአልዓዛር ትንሣኤ ዘጉባኤ ይጠብቃል፣ የእሱ ግን ትንሣኤ ዘጉባኤን አይጠብቅምና። ሰአሊ ለነ ቅድስት አዳምን ዳግመኛ ወደ ገነት ከመለሰው ልጅ ጽኒት በድንግልና ስሩት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። ማርያም ንጽሕት ድንግል ወላዲተ አምላክ ማይምን ድንግል ማርያም የታመነች አምላክን የወለደች ናት። ንስጥሮስ ህስወኬ ትሰመይ ቅድስት ድንግል ወላዲተ አምላክ ወአማነ ትሰመይ ወላዲተ ሰብ ብሎ ነበርና እንዲህ አለም። ሰአሊተ ምህረት ለውሉደ ሰብ ማይምንት ሰአሊተ ምህረት ብለው ይገጥማሉ። የታመነች የምህረት አማላጅ ናት። ከዚህ ዓለም ሰው ሲለያት ነው። የዚህ ዓለም ሰው አስታርቀኝ ያሉት እንደሆነ ነገር አጥቶ ይመለሳል። እሷ ግን የእናት አማላጅ ፊት ያስመልስ አንገት ያስቀልስ እንዲሉ ቢሆን በውድ ባይሆን በግድ ነውና እንዲህ አለ። ሰአሊ ለነ ሀበ ክርስቶስ ወልድኪ
ሳሊለን ሀበ ክርስቶስ ወልድኪ ከልጅሽ ዘንድ አማልጅንም ይስረይ ኃጢአተነ ኃጢአታችን ያስተሰርይልን ዘንድ ሰአሊለነ ቅድስ ኃጢአታችን ከሚያስተሰርይ ልጅሽ ጽኒት በድንግልና ሰሩት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። ማርያም ድንግል ትጸርህ በቤተ መቅደስ ጸርሃት ሲል ነው። አመ ይወጡ እስራኤል ግብጽ አመ ይትነስኡ ላዕሌሁ እልዋን እንዳለው ያለ ነው። እመቤታችን በቤተ መቅደስ ሳለች አሰምታ ተናገረች። ጸርሃት አለ ጮሆ የተናገሩት ከሩቅ እንዲሰማ ነገሩ ጽንፍ እስከ ጽንፍ ደርሷልና እንዲህ አለ እንጂ ተናገረች ሲል ነው። ወትብል የአምር እግዚአብሔር ከመ አልብየ ዘአምር ባይደ ወኢምንትኒ ዘእንበለ ድምፀ ቃሉ ለመልአክ ዘአብሰረኒ በክብር ወይቤለኒ ሰላም ለኪ ኦ ቅድስት ድንግል ምልዕተ ክብር ወይ ምልዕተ ክብር ሆይ እግዚአብሔር ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ከአንቺ ጋር አንድ አካል ይሆናል ብሎ መልአኩ አክብሮ ከነገረኝ በቀር ምንም የማውቀው እንደሌለኝ እግዚአብሔር ያውቃል ብላ ጸራት ተናገረች አለም። እመቤታችን የብጻት ልጅ ናት። በተወለደች በ3 ዓመቷ እህል ሳትቀምስ ዘመድ ሳትወድ ብለው ወስደው ለቤተ መቅደስ ሰጧት። ካህናቱ የምግቧ ነገር እያዝልን በተሰብስበው ሳለ መልአኩ ፋኑኤል በቆመ በሲ ሆኖ ወርዶ ረቦ ታየ። ዘካርያስ ዛሬስ ክብሬን በሰፊት ሊገልጽልኝ ነው ብሎ ሊቀበል ቢነሳ ወደ ላይ ይዞበት ወደ ላይ ወጣ። ከካህናቱም አንዱ ሊቀበል ቢነሳ ይዞበት ወደ ላይ ወጣ። ሐናና ኢያቄም ሊቀበሉ ቢነሱ ይዞባቸው ወደ ላይ ወጣ። ዘካርያስ ሐናን ምናልባት ለዚች ብላቴና የወረደ መንፈስ ቅዱስ እንደሆነ ተሻት ፈቀቅ በይ አላት። ትታት ፈቀቅ ብትል እግረ ተከል ነበረችና እናቴ እከተላለሁ ብላ ድንኩል ስትል መልአኩ ፋኑኤል አንድ ክንፉን አንጥፎ አንድ ክንፉን አጎናጽፎ በቆብስ አድርጎ ህብስት ሰማያዊ ጽዋ ሰማያዊ መግቧት አድርጓል። የምግቧ ነገር ከተያዘላት ከሰው ጋር ምን ያጋፋታል ብለው ከቤተ መቅደስ አስገብተዋታል። መላእክት በየዕለቱ ብጽዕት አንቲ ውድስት አንቲ እያሉ ሲያመሰግኑ አይሁድ ለመቀኝነት አያርፉምና ዛሬስ የሐናና የኢያቄም ልጅ ቤተ መቅደሳችን ምንድን ታሰማበታለች ብለው ያለችበትን ቤተ መቅደስ ሊያቃጥሉ ቢሄዱ ቅጽሩ እሳት ሆኖ መላእክት በእሳት በኩናተ እሳት ይነደፉ መልሰዋቸዋል። በዘመናቸው መጥኩል የሚባል ጠንቋይ ነበር። እንደዚህ ያለች ጠላት ተነስታብናለችና አጥፋልን ብለው ብዙ ወርቅ፣ ብዙ ልብስ፣ ብዙ እህል፣ ብዙ ከብት ሰጡት። እሱም አጠፋለሁ ብሎ ባሰበበት ቀን ወርቁ ብሩ ገልጠጠር ሆኖ ልብሱን ብል በልቶት እህሉን ነቀዝ በልቶት ደመ ነፍስ ያለው ሁሉ ሙቶ ተገኝቷል። ወይኔ መጥቆል የሐናና የኢያቄም ልጅ አልቀድማት ቀደመች። ወይኔ መጥቆል ይህን ያህል ተደፍሬ ያለውን ብሎ እጁን ከበረሃ ኃይሎ እጁን ቢጠፋ 300 ለውሳነ ሥጋ ጋን ተሰበሰቡ። ምን ያሳዝናል? ለመት ብለን ጠብልልግ ወለሰማይ እንጠበልለከ ሰማዩን ጠቅልሉት ብትለን እናደርግልሃለን አሉት። ከዚህ በኋላ አንድ ሰው አዶላቸው በሉ ስጋው ወሰት ይመረቆ ይላል። ስጋውን በልተው ደሞንተው ተማምለው ተነስተዋል። እመቤታችንም ህርምስ ስድክየል የሚባል ስም ተገልጾላት ትጸልይ ነበር። መልአኩ ሰይፉን መዞ ሲታያቸው መሬት ተከፍቶ ውጧቸዋል፣ አስተሟቸዋል። መጥቁልንም መልአኩ ሰይፍ መዞ ቢታያቸው አንድ ጠፍተዋል። መጥቁልንም መሬት ተከፍቶ አስተሟታል። በዚህም ጌታችንና እመቤታችን ጌታችን ለእመቤታችን ቃል ኪዳን ገብቶላታል። እመቤታችን ጠንቋዩንም አስጠንቋዩንም ንስሐ ካልገባ ላታማልድ ጌታ ላይምር ቃል ኪዳን ተጋብተዋል። ከዚህ በኋላ በቤተ መቅደስ በእናት በአባቷ ቤት 3 ዓመት በቤተ መቅደስ 12 ዓመት 15 ዓመት ሲሆናት አይሁድ ለምቀኝነት አያርፉምና
ናሁ ወርዘወት ወለተ እስራኤል መጠነ አንስታ ደረሰች ቤተ መቅደሳችን ታሳድፍብናለች አውጣልን አሉትም። ዘካርያስም ገብቶ እፎ ተፈቅሪ ትንበሪ እንደመሽቶ ትወጃለሽ አላት። ከእግዚአብሔር በታች ያለህ ወዳጅ አንተ ነህ፣ ወደ እግዚአብሔር አመልክትልኝ እንጂ እኔ ምን አውቃለሁ አለችው። ወደ እግዚአብሔር ያመለክት ከቤተ ይሁዳ ሚስቶቻቸው የሞቱባቸውን አስቆጥረህ በትራቸውን ከቤተ መቅደስ አግብተህ ስትጸልይበት ደር በዛ ምልክት አሳይሃለሁ አለው። ከቤተ ይሁዳ ሚስቶቻቸው የሞቱባቸውን በትር ሰብስቧል። 1985 በትር ሰብስቧል። ለ2015 የጎደለው ነው። ያንን ከቤተ መቅደስ አግብቶ ጸልይበት ቢያድር ከዛ ሁሉ በትር የዮሴፍ በትር ተለይታ ኦ ዮሴፍ ወልደ ዳዊት የተፍራነ ሲኦታ ለማርያም ፍርትከ የሚል ተቀርጾ ተገንቶባታል። ርግብም መጣ በራሱ ላይ ያረፈችበት እጣም ቢጣጣሉ ለሱ ደረሰች። በዚህም ብንል በዚህ ለአንተ ደርሳለች። ግብር ገብተን ከእግዚአብሔር አግኝተን የሰጠንህን ግብር ገብተን ከእግዚአብሔር አግኝተን እስክንቀበል ድረስ ጠብቅ ብለው ሰጡት። ጊዜው አጸባ ነበርና ንግድ ሄዶ 3 ወር ነግዶ ሲመለስ ዮሐንስ የሚባል ፈላስፋ ወዳጅ ነበረው። ሊጠይቀው መጣ። ተጫውተው ሲሸኘው ፈላስፋ ነውና በመልኩ አውቆ ይቺ ብላቴና ጸንሳለች ካንተ ነው ከሌላ አለው። እኔስ እንኳን የገቢር ያንዲውም አላውቅባትም አለው። እንኪያስ ጸንሳለች ገብተህ ጠይቃት አለው። እሱም ገብቶ ወለተ እስራኤል መኑ ቀረጸ አክናፈ ድንግልናኪ አላት። በዚህ ጊዜ እኔስ መልአኩ አክብሮ ከነገረ በቀር የማውቀው ነገር የለኝም ብላ ተናግራ ነበርና ጸራት አለ። እሷም አንህትን በባህሪያቸው እንዲራቡ የሚያደርግ እኔንስ በህቱም ድንግልና ጸንሼ በህቱም ድንግልና እንደወልደው ቢያደርገኝ የሚሳነው አለን አለችው። ከደጁም የቆመ ደረቅ ግንድ ነበር። ያንን ዓለምን ማሳይተዋለች። ነገሯን በዚህ ተቀብሏታል። ከዚህ በኋላ አይሁድ ለበዓል የሚወጡበት ጊዜ ደረሰ። ይዣትም በወጣ ሳሰነች ብለው በድንጋይ ወግረው ይገሉብኛል። ትቻትም ቢሄድም ያረገዘች ታስታውቅ ከደረቷ ታስታውቅ እንዲሉ ያደረገውን አውቆ ቷት መጣ ይሉኛል ብሎ ወርቀ ዮሴፍ ተጽኑ መዋግደ ህሊና ይላል። ይህን ሲያወጣ ሲያወድ መልአኩ ይዛት ወጣ አለው። ይዟት ወጣ። አይሁድ ለምቀኝነት አያርፉምና ማየ ዘለፋ ትጠጣልን አሉ። ማየ ዘለፋ ብትጠጣ ፊቷ ብሪት ጽድልት ሆናለች። ዋስ ደልደለ ገጻም ብርሃነ ፀሐይ ዘወርሃኔሳን እንዲልም በዚህ ጊዜ አይሁድ ይችን ብላቴና በከንቱ አምተናታል ብለው ጮኸው ነበርና የአይሁድን ጩኸት ለእርሷ ሰጥቶ ጸርሃት አለ። አንድም ካህናት ዕለት ኦ ድንግል አኮ ለዮሴፍ ዘተፈርኪ ለተቃርቦ አላ ከመ ይቀብኪ ንጹሕ አስመከመው ኮነ እያሉ የሚያመሰግኗት ስለሆነ እንዲህ አለም። ወርኪ ዘኢይጸወር የማይቻለውን ቻልሽ። አግመርኪ ዘኢይትገመር የማይወሰነውን ወሰንሽው። ወአልቦ ዘያገምሮ ምንትኒ ምንም የሚወስነው የለም። ይበዝህ ውዳሴኪ ኦ ምልእተ ጸጋ በኩሉ ክብር ምልዕተ ክብር ሆይ በክብረ ወሊድ ላይ ክብረ ድንግልና እንደረሽ ብትገኝ ለአንቺ የተሰጠሽ ክብር ፍጹም ነው። እስመ ኮንኪ አንቲ ማህደረ ቃል አብ የአካላዊ ቃል ማደሪያው ሁነሻልና። አንቲ ውእቱ መንጦላእት ስፍሕት እንተ ታስተጋብኦሙ ለመሃይምናን ህዝበ ክርስቲያን ምዕመናንን ሰብስባ የያዘች ጴጥሮስ በናይሰ ኢዮጴ ያያት ሰፊ መጋረጃ አንቺ ነሽ። ወትሜህሮሙ ሰይደ ለስሉስ ማህየዊ ለስላሴ ሰጊድ የምታስተምርላቸው ጴጥሮስ በናይሰ ኢዮጴ ምግቡ ሲዘጋጅለት ተደሙ መጣበት ሰፊ መጋረጃ በአራቱ ማዕዘን ተይዛ ስትወርድ ስለ እንስሳ ስለ አራዊት ስለ አይዋፍ ተስለውባት ስትወርድ አይቷል። ወደሪያው እያመለከተ መልአኩ ህርድ ወብላ ሲለው ይዋ ርኩስ ውስተ አፉየ ወኢበላይኩ ዘይኮነ ንጹሐ ሲል
ዘእግዚአብሔር አስተናጽሐ አንተኑ ታስተራኩስ ሲለው ይህን 3 ጊዜ ተነጋግረው ተጠቅላ ወደ ሰማይ ስትወጣ አይቷል። ይኸውም ምሳሌ ነው። ሰፊ መጋረጃ የወንጌል በ4 ማዕዘን መያዟ ወንጌልም በ4 ማዕዘን ለመነገሯ ምሳሌ፣ ስለ እንስሳ የመናና እስራኤል፣ ስለ አራዊት የመናና አሕዛብ ምሳሌ፣ ስለ አዕዋፍ የካህናት የነቢያት ምሳሌ፣ ህርድ ወብላ ማለቱ ቆርኔሌዎስን አስተምረው ሲል ነው። 3 መሆኑ የሶስትነቱ፣ ቃሉ አለመለወጡ የአንድነቱ ምሳሌ። ይህ ሁሉ ተጠቅሎ ወደ ሰማይ ሲወጣ ማየቱ እኒህ ሁሉ በወንጌል አምነው ገነት መንግስተ ሰማያት የመግባታቸው ምሳሌ። አንድም ሰፊ መጋረጃ የእመቤታችን ምሳሌ በ4 ማዕዘን መያዟ እመቤታችንም በ4 ማዕዘን ሰአሊ ለነ ቅድስት ሳይላት የሚውል የለምና ወትምህሮሙ ሰጊደ አለ ለሥላሴ ስግደት የምታስተምርላቸው አለ። አንድነቱ ሶስትነቱ የታወቀ ጌታችን ከእመቤታችን ሰው ከሆነ በኋላ ነውና ወአልቦ ዘአእመሮ መኑሂ ወአልቦ ዘአእመሮ መኑሂ ለስሉስ ቅዱስ ዘእንበለ ምድረ ተሰግሕ ወልድ ዋሕድ እምቅድስት ድንግል እንዲልም አንድም ለሥላሴ ሰጊድን የምታስተምርላቸው የቤተ ወንጌል መጋረጃ አንቺ ነሽ። የቀድሞ ሰዎች መጋረጃቸው ደጃፋቸው አንድ መጋረጃቸው አንድ ነው፣ አንድ ገጽ እንላለን ሲሉ፣ እኛ ግን መጋረጃችን አንድ ደጃፋችን 3 ነው። በአካል በግብር በስም 3፣ በባህሪ በመለኮት በፈቃድ በአገዛዝ አንድ እንላለን ስንል አንቲ ውእቱ ዘጾርኪ አምደ እሳት ዘርእየ ሙሴ ያየውን አምደ እሳት የተሸከምሽ አንቺ ነሽ። ዘውእቱ ወልድ እግዚአብሔር መጻ ወኀደረ ውስተ ከርስኪ ይኸውም ሰው ሆኖ በማኅፀንሽ ያደረው ወልድ እግዚአብሔር የእግዚአብሔር ልጅ ነው። ኮንኪ ታቦቶ ለፈጣሪ ሰማያት ወምድር ሰማይና ምድር ለፈጠረ ለእሱ ማደሪያው ሆንሽ። ጾርኪዮ በከርስኪ ተሳተ አውራሃ ኮንኪ ታቦቶን ብዬ ብናገር ወታቦት ለንጉሥ እንዳለው ያለ አይደለም። 9 ወር ከ5 ቀን በማኅፀንሽ ቻልሽው ወሰንሽው። አንቲ ማይምንት ለዘኢያገምርዎ ሰማያት ወምድር ሰማይና ምድር የማይወስኑትን ለመወሰን አንቺ የታመንሽ ነሽ። ኮንኪ ተንከተመ ለዕርገት ውስተ ሰማይ ለዕርገት ውስተ ሰማይ ከምድር ወደ ሰማይ ለመውጣት መሰላል ሆንሽ። በመሰላል የላይ ወደ ታች ይወርድበታል፣ የታቹ ወደ ላይ ይወጣበታል። የላዩ ወደ ታች እንዲወርድበት ሥላሴ የላዩ ወደ ታች እንዲወርድበት መለኮት ከትስብእት ጋር ለመዋሃዱ የታች ወደ ላይ እንዲወጣበት ትስብእት ከመለኮት ጋር ለመዋሃዱ ምክንያት እሷ ናትና። አንድም የላይ ወደ ታች እንዲወርድበት ሥላሴ በእኛ ለማደራቸው የታቹ ወደ ላይ እንዲወጣበት እኛ ከሥላሴ ለመወለዳችን ምክንያት እርሷ ናትና። ብርሃንኪ የአቢ እምብርሃነ ፀሐይ ብርሃን ልጅሽ ከፀሐይ ብርሃን ይበልጣል። ይህስ አሁን ኮከብ ብሩህ ብሎ ያመጣዋል ብሎ ብርሃን ክብርሽ ከፀሐይ ብርሃን ይበልጣል፣ ፀሐይ ከማትደርስበት ደርሳ ትመሰገናለችና እንዲህ አለም። አንቲ ውእቱ ምስራቅ ዘወፅአ እምኔኪ ኮከብ ብሩህ ዘነጸርዎ ቅዱሳን በፍስሐ ወበሐሴት ቅዱሳን ሰብአ ሰገል እነ በለዓም ደስ ብሏቸው ያዩት ኮከብ ከአንቺ የተወለደ ምስራቅ አንቺ ነሽ። ቅዱሳን ጽኑዓን ሲል ነው። ወሪቁ ረሲያን እንዘ ወርዱ ውስተ መቃብር ቅዱስ እንዲልም አንድም ቅዱሳን ሐዋርያት ደስ ብሏቸው ያዩት ኮከብ ከአንቺ የተወለደ ምስራቅ አንቺ ነሽ። ዘፈትሐ ላዕለ ሔዋን ትውለድ በጻዕር ወሕማም በጻዕር በጋር ትወልድ ዘንድ በሔዋን የፈረደባት። አንድም ሔዋን በሕማም ለዲ ወወሊደኪ ይኩን እግባይኪ አበመተኪ ወውቱ ይቅዲኪ የሚል ድምፅን ሰማች። አንቲ ሰ ማርያም ሰማዕኪ ዘይብል ተፈስሒ ኦ ምልዕተ ጸጋ ምልዕተ ክብር እመቤታችን አንቺ ግን ተፈስሒ ኦ ምልዕተ ጸጋ ደስ ይበልሽ የሚል ቃልን ሰማሽ። አንድም ሔዋን በሕማም ለዲ ወወሊደኪ ይኩን እግባይኪ አበመተኪ ወውቱ ይቅዲኪ የሚል ድምፅን ሰምታ
ወለድ ምክንያተ ሞት ቃየልን አስገኘች። አንቺ ግን ተፈሲ ኦ ምልዕተ ጸጋ የሚል ድምፅ ሰምተሽ ወለድኪ ለነ ንጉሰ እግዚአ ኩሉ ፍጥረት ፍጥረቱን ሁሉ የሚገዛ ንጉስን ወለድሽልን። ዘመጽአ ዋደሃነነ ሰው ሆኖ ያዳነን። መሐሪ ውእቱ ወመፍቀሬ ሰብ መሐሪ ውእቱ መሐሪ ነው፣ ሰው ወዳጅ ነው። በእንተ ንወድሰኪ በከመ ገብርኤል መልአክ እንዘ ንብል ቡርክት አንቲ ማርያም ወቡሩክ ፍሬ ከርሥኪ። ስለዚህ ነገር መልአኩ ገብርኤል ቡርክት አንቲ እምአንስት ብሎ እንዳመሰገነሽ ተፈስሒ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ። እግዚአብሔር ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ከአንቺ ጋር አንድ ባህሪ ሆኗልና ተፈሲ ደስ ይበልሽ ብለን እናመሰግንሻለን። አንድም መልአኩ ተፈሲ ብሎ እንዳመሰገነሽ ቡሩክት አንቲ እምአንስት ብለን እናመሰግንሻለን። ሰአሊ ለነ ቅድስት ሰአሊ ለነ ቅድስት እንዲህ ካለው ልጅ ጽሪት በድንግልና ስሩት ወቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። ቅድስት ዓለም ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕትም አለ ሌሎች ሴቶች ከነቢብ ከገቢር ቢነጹ ከሐልዮ አይነጹም፣ እሷ ግን ከነቢብ ከገቢር ከሐልዮ ንጽሕት ናትና። ወኢረኩሰት በምንትኒም ዘፈጠራ ድንግል በህሊናሃ ወድንግል በስጋሃ እንዲልም። ጽንዕትም አለ ሌሎች ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈትሖ አለባቸው። እርሷ ግን ቅድመ ጸንስ ጊዜ ጸንስ ድረ ጸንስ ቅድመ ወሊድ ጊዜ ወሊድ ድረ ወሊድ ጽንዕት ናትና። ክብርትም አለ ሌሎችን ሴቶች ብናከብራቸው ጻድቃን ሰማዕታትን ወለዱልን ብለን ነው፣ እርሷን ግን ወላዲተ አምላክ አምላክ ብለን ነውና። ልዩ አለ እናትነትን ከድንግልና ድንግልናን ከእናትነት ጋር አስተባብራ ይዛ የተገኘች ከእመቤታችን በቀር ሌላ ሴት የለችምና። ሰአሊ ለነ ቅድስት ማን ተናግሮታል ቢሉ ቅዱስ ኤፍሬም ተናግሮታል። አንድም ቅዱስ ያሬድ የዜማ መፍትሔ ሆነ ብሎ ተናግሮታል። አንድም የኋላ ሊቃውንት ተናግረውታል። አይኑ አነው ቢሉ አይምሮውን ለቦውን ሳይብን አሳደሪብን ማለት ነው። አልፈው አና ቢሉ ለምኝልን ማለት ነው። ልመናስ ከዚህ በኋላ እንኳን በርሷ በሌሎችም የለባቸውም። በቀደመ ልመናዋ በቀደመ ቃል ኪዳኗ የምታማልደን ስለሆነ እንዲህ አለ። ጻድቃን ይረክቡ ኩሎ ዘሐሰሱ በአሐቲ ስለቶም እንዲልም ይህንን ሲፈጽም አንተ ክፍል ቦታ ከኔ ጋር ነው፣ ይህን ውዳሴን የሰሙ ክፍላቸው ቦታቸው ከአንተ ጋር ነው ብላ በያዘችው መስቀለ ብርሃን ባርካው ተነስታ ታድርጋለች። እሱም ታጥቆ እጅ ነስቶ ይቀራል። ይቆየን።